ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? የቢኒ ዩቱብ ተከታዮች እንደምን አላችሁ? ይኸው በተለመደው ፓርት ቱ ብሎግ መስራት ጀምረናል። ወቅት ስናረገው እንደዚህ እንግዲህ ማስታወሻ የሚሆን ነገሮችን ያው እንደዚህ ቲክ 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 እናደርጋለን ማለት ነው። አየሩም ፈታ ብሏል። ያለው ጣሳን የሚባል ከተማ ነው። ከተማችን ችን ትመስላለች። እንግዲህ ያ አሪፍ ነው። ያው አየሩ እንደዚህ ፈታ ስል ደስ ይላል። አንዳንድ ተንፈስ እንላለን ውጭ ስንወጣ። ዛፎቹም ለምልመዋል። አሁን እንግዲህ የሰመር ሲዘን መጥቶ አሪፍ አየሩ አሪፍ እየሆነ ነው። በጣም አሪፍ ኤክስትሪምሊ ሙቀት ገብቷል ኦልሬዲ። ያው የክረምቱ ቅዝቃዜ ምናምን ስላላለቀ ትንሽ ያው ሙቀት ምናምን አይሰማም እንጂ በጣም ኤክስትሪም ነው። በቃ ከ20 ዲግሪ ሴልሺየስ በላይ ነው ያለው የቴምፐሬቸር ሁኔታ። በጣም ሀይ ነው፣ በጣም ጨምሯል። ይህን ይመስላል። የዛፍ ስር እንግዲህ እንደዚህ ድምቅ አርጓል፣ ፈታ አርጓል። ፈታፏ ፈሸቅ እያለን ነው እና ይመቻችሁ ከኔ ጋር እንደዚህ አንዳንድ ቦታዎችን አስጎበኛችኋለሁ። ሰብስክራይብ እያደረጋችሁ እንደዚህ አንዳንድ አጫጭር ቪዲዮችን ለቀው እንድደርስ ያው ሰፖርት እንድታደርጉ ቤተሰብ እንድትሆኑ እኔንም እንድታበረታቱ ሞር በቃ እንድሰራ የሚያገፋፋ ነገሮችን እንድታደርጉ ጠይቃለሁ። ጀስት ሰብስክራይብ አድርጉ። የምትከፍሉት ነገር የለም። ደስ ካላችሁም ላይክ አድርጉ፣ ሀሳብ ስጡ። እንደዚህ ማድረግ አለብኝ ብላችሁም ምክር ነክ ነገር ብትለግሱም ደስ ይለኛል። ምንም ነው ያለው በጥሩ ጎን አድርጌ ወስደዋለሁ፣ አሻሽለዋለሁ። ማሻሻል ያለብኝ ነገሮችን እና አሁን መብራት ይዞን ቆም ያለው መብራቱ ያዙ አረገን ተለቀነ ባቡር ጣቢያ እየሄድኩ ነኝ። ባቡር በመውሰድ ትልቁ ባቡር ሳይሆን ያው ቀላል ባቡር ማለት ነው። ምን ይመስላል? ቀጣይ ቪዲዮ ላይ እንገናኛለን። ሰላም ሰላም እላለሁ። ቻለው ድጋሚ ቀጣዩ ቪዲዮ ላይ እመጣለሁ ብዬ ቃል እንደገባው መሰረት ይኸው መጥቻለሁ። እና እናንተ ደግሞ ሰብስክራይብ እያደረጋችሁ ዩቲዩብን እንድትቀላቀሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እኔ ወንድማችሁ ቢኒ ዩቱብ ቻናል ነኝ። ሌትስ ጎ ይላልና ሰብስክራይብ እያደረጋችሁ እንድትቀጥሉ ሳስባለሁ።
በድጋሚ ቅድም የቀረጽኩት በኤሰን ነበር። አሁን ደግሞ ወደ ዱስበርግ መጥቻለሁ። አሁን በዱስበርግ እገኛለሁ እና እንዳልኳችሁ ዛሬ አየሩ ፈታ ብሏል። ሰመር አየር ወጥቷል። ሰመሩ እንግዲህ በጀርመን ይሄን ይመስላል። ስለ ጀርመን ማወቅ የምትፈልጉ ካላችሁ እንግዲህ በአጭሩ ይሄን ይመስላል። ይሄን ትመስላለች ጀርመን ከተማ ማለት ነው። ሌትስ ጎ። በቃ በጣም አረፍ ቪው ነው አለ፣ ደስ የሚል ቪው አለ እና ፈታ እያረኳችሁ ነው። እና በአጭሩ ይሄን ይመስላል። ዛሬ ስራ አልገባውም። ስራ ሳይኖረኝ ሲቀር እንደዚህ ያው ወክ ያደርጋለሁ። ከተማ ውስጥ ለጤናም ጥሩ ነው። ስራ ከሌለ እንግዲህ እንቅስቃሴ ከሌለ ዝም ብለን ቤት ቁጭ እንበልና እንበላለን፣ እንጠጣለን። ስለዚህ ውፍረትም አንዳንድ ነገሮችም ስለሚያስቸግር ያው እንግዲህ ውፍረታችንንም ለመቀነስ አሪፍ እንትን እንድኖር በቃ ኤነርጄቲክ ሆነር መቀጠል ስለምንፈልግ ያው እንደዚህ ወክ እናደርጋለን። ብዙም አንቀመጥም፣ እንቅስቃሴ እናበዛለን ማለት ፈልጌ ነው። እና እናንተም ወክ አድርጉ፣ እንቅስቃሴ አድርጉ። ያላችሁበት ከተማ እንዴት ነው? ጀርመንን ወደዳችሁት? ለማመጣት እያሰባችሁ ያላችሁ ካላችሁ ያው ጀርመን ይሄን ትመስላለች። ሰው መባል የለም፣ ያው ብቻ እኔ ነኝ እየቀወጥኩ ነኝ። ምን አባቱ እንቀውጣለን፣ ገና ነው የምንቀውጠው። እና አይተሻገረልኝ አመሻሹ ላይ የምለውን ያስፈመልሳ መዝሙር ጋበዝኳችሁ። እሱን እየዘመራችሁ ያው ቀኝም ግራም እያየው ነው። መኪና መጥቶ እንዳይገጨኝ ግዴታ ነው። ራሳችንን መጠበቅ አለብን። እንደዚህ ስልክ ላይ ስንሆን ጉዞ ላይ ሆነን ስልክ ስናወራ እንግዲህ አጋጣሚ መኪና ሊገጨን ይችላል፣ ሳይክል ሊገጨን ይችላል። ስለዚህ ጥንቃቄ እያደረግን ለተሻገር ነገር ዛሬ በጣም ከባለፈው በቃ ለየት ብሏል። ያለ መነጽር በቃ ማየት አልቻልኩም። በጣም ሙቀቱ ጨምሯል ማለት ነው። ግን አሪፍ አየር አለው። አየሩ በጣም ፍሬሽ ነው። ብዙ አልበረደም። ያው ሙቀትም ብዙ የለም። ያው ክረምት ገና አላለቀምና ያ የወረደውን ብርድ ምናምን ገና እስከመጨረስ ያው ብዙ አይበርድምም አይሞቅምም። ያው መካከለኛ ነው። በጣም ወክ ለሚያደርግ ሰው በጣም አሪፍ ነው። አሪፍ ነው ናታናለው። ሌትስ ጎ ላላ
Evet.